የባህሪ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ወደዚህ ወደ ተቀደሰች አውደ ምሕረት የጠራን ያሰባሰበ እንድንጸልይ እንድናስቀድስ የፈቀደልን የቅዱሳን አምላክ ስሙ የተባረከና የተመሰገነ ይሁን። ሁልጊዜ በየሳምንቱ ከትምህርቱ በፊት ማስታወቂያ እየተናገርን ነው። የቤተ ክርስቲያን መልእክት ነው የሚተላለፈው። በተቻለ መጠን መልእክቱን ተግባራዊ ብታደርጉ ጥሩ ነው። ምክንያቱም ሕፃናቶች ለኛ ያስፈልጉናል። የነገ ተተኪዎቻችን ናቸው። የተዘጋጀ ቦታ ስላለ እናቶች፣ እህቶች ተራ እየገባችሁ በስነ ስርዓት እየጠበቃችኋቸው ቢያሉ ስርዓት ይዘው ቢያሉ ይባረካሉ። ተባርከው በእግዚአብሔር ቤት ያድጋሉ። ስርዓት የሚባሉት ደግሞ ከቤተ ክርስቲያን ስለሆነ ቤታችሁ ያው እድሜያቸው ናቸው ሁላቸው ሊሰሩ ስለማይችሉ ኃላፊነቱን መውሰድ ያለብን እኛ ወላጆች ስለሆን በተቻለ መጠን ከተቀበሉ በኋላ ስጋ ወደሙ ሩጠው እንዲወጡ ባታደርጉ። ልክ ስጋ ወደሙን ተቀብለው እኛ እስከምንመለስ ድረስ እዚሁ እንዲቆዩ እያዩ አሁን የሚያዩት ነገር ነገር ወንጌል ሆኖ በልብ ስራ የሚሰራ አሁን የሚያዩት ነገር ነው። ተቀብሎ ላይ እስከሆነ መቆጠር ነገር ያቆስ እና ይህን ኃላፊነት ምዕመናን ሁላችሁም አትኩረት ሰጥታችሁን ወደ ተግባር ብታደርጉት ጥሩ ነው። እዚህ የሚያስተናግዱ ሰዎች ብቻ ኃላፊነት ባታደርጉት የሁላችንን ኃላፊነት ቢሆን ጥሩ ነው የሚል ተደጋጋሚ መልዕክት እያስተላለፍን ነው። ሕፃናቶች ከሌሉ ቤተክርስቲያን ያስፈልጉ ግን በእንክብካቤ ጊዜ እናሳድጋለን እና ይህ ነው መልዕክቱ። ከዛ በሁለተኛ ደረጃ ባለፈ ተናጋሪ የሚቀጥለው ቅዳሜ በዓለ መድኃኔዓለም ቆሮንቶስ መድኃኔዓለም በዓለ ስቅለቱ የሚከበርበት ነው። ሁላችሁ ተጠርታችኋል፣ ተጋብዛችኋል። የምትችሉ መድኃኔዓለም የፈቀደላችሁ ሄዳችሁ በረከቱ ትሳተፉ ነው። ከዛ በሶስተኛ ደረጃ ከሚቀጥለው እሑድ ጀምሮ ሆሳዕና ነው። 8ኛ እሑድ ዘወረደ ብለን እንግዲህ ሆሳዕና ዕለት ልንጨርስ ነው። ለዚያ ርስና ማክሰኞ የተመሰገነው እና በዓለ ሆሳዕና እንደስካሁኑ በጽናት በመቋሚያ ብቻ አይደለም ከበሮም ጭምር የሚመታበት ቀን ነው። ያን ጊዜ አገልግሎቱ ሰፋ ያለ ጊዜ አለው። በዛ ሰዓት ከቅዳሴ በኋላ ምልዋድ ስላለ በአራቱ ማዕዘን ምስራቅ የተሰበከ ወንጌል ስለሚነበብ እናንተን ሰዓት ላለመሻማት ከሌሊቱ ቀደም አድርገን ነው ቅዳሴ የምንገባው እና ሁላችሁም የመልእክት የምትሰሙ ከ4:30 ጀምሮ ለመድረስ ሞክሩ። ከአቅም በላይ የጤንነት ችግር የምን ያለባቸው ደግሞ እስከ 5 ከ10 ድረስ ባለው ድረሱ እና እንደዛ አድርገን ቅዳሴያችንን ቶሎ አከናውነን ስርዓቱን በሚገባ ካከናወንን በኋላ ያ ስርዓት ምን እንደሆነ በአጭሩ እንገልጽላቸዋለን። እያደረግን እየተማማርን ነውና የምናሳልፈው። እግዚአብሔር ሁላችን የሳምንት ሰዎች ይበለን። ዛሬ ወደ ትምህርት መልሳቸውና ወውቱ መጽአ ኀበ ኢየሱስ ሌሊተ ኢየሱስ ኒቆዲሞስም ሌሊት ወደ ኢየሱስ መጣ በሚል ኃይለ ቃል እንነጋገራለን። ይህንን ኃይለ ቃል የምናገኘው የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ላይ ነው። እርሱም ሌሊት ወደ ኢየሱስ መጣ ይላል። የመጣው ማን ነው የሚለው ታውቁታላችሁ። ዛሬ ማን ነው የሚባለው? ኒቆዲሞስ። ስንተኛ እሑድ ነው? 7ኛ እሑድ ነው አይደለም? አረሳችሁት? በጀምራ ጀምራችሁ የመጀመሪያው የጾም መግቢያ እሑድ ማን ነው? ዘወረደ። ቀጣዩስ ገብርኤል። ቀጣዩ ሦስተኛው
ገብርኤል ምኩራብ እንዳትረሱ። እየድግ ምኩራብ አራተኛው ገብርኤል መጽሐፉ አራተኛው መጽሐፉ የምትችሉ ማስታወሻ ያዙ። ማስታወሻ ደግሞ ባይኖራችሁ ጻፉ። ያለበለዚያ ባለፈው ነገር ያውቃችሁ ቤተ ክርስቲያን መጡ ምንም ነገር ሳይይዙ መመለስ ዘመቻ ወጥቶ ሲመጡ ቤት ሌባ ገብቶ መወረስ ማለት። ስለዚህ ቤተክርስቲያን መጣችሁ የሆነ ነገር ይዛችሁ ሄዳለባችሁ። እዚህ አራተኛው መጽሐፍ ነው። አምስተኛው ደብረ ዘይት፣ ስድስተኛው ገብርኤል ሳምንት ያ 5 2 1 ብለን የተባለው ዛሬ ኒቆዲሞስ ይህ ሰባተኛው ከሌሎቹ ለየት የሚያደርገው የእስካሁኖቹ እሑዶች ማለት ነው በሚደረገው በድርጊቶቹ ስም ነበር ስንጠራው የነበረው። ዘወረደ ያለ አምላክ መውረዱን የምንገልጥበት የምናስተምርበት ነበር ያለ። ቅድስን የቅድስና ስርዓት የሚሰራበት፣ ምኩራብን ቤተ መቅደስን ያጠዳበት፣ መጽሐፉን ስንል ሕመምተኞች የሚታሰቡበት የፈውስ ሳምንት በሚል ስም ነበር። ደብረ ዘይትን ክርስቶስ የሚመጣበት ያሉ ነው። ገብርኤልን እነዚያ ታማኝ ባሪያዎች አገልጋዮች ሆነ ያሉበት ቀን ነው። የዛሬው ግን ቀጥታ በሰውየው ስም የተሰጠው ይህ ሰው ማነው? ኒቆዲሞስ። ታሪኩ ኒቆዲሞስ ነው፣ ቀኑ ኒቆዲሞስ ነው። ይህን ለየት ያደርገዋል እና ይህ ኒቆዲሞስ የዮሐንስ ወንጌል ከምዕራፍ 1 እስከ ቁጥር 12 ድረስ ያለ ኃይለ ቃል አለው። ዛሬ የጥያቄና የመልስ ቀን ነው የሚታወቀው። የዛሬው ኒቆዲሞስ አምላካችን እየጠየቀ አምላካችን መልስ እየሰጠው የማያውቀውን እየጠየቀ እየተረዳ ሚስጥረ ጥምቀትን እየተረዳበት የተማረበት ቀን ነው ዛሬ ኒቆዲሞስ። ይሄ ሰባተኛው ነው። ስለዚህ የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ እንደው ትላንትላችሁ ስላልነበራችሁ ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱ በሌሊት ወደ ክርስቶስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣ እናውቃለን አለ። ኢየሱስ መልሶ እውነት እልሃለሁ፣ እስካሁኑ የኒቆዲሞስ ጥያቄ ነው። ከዛ ክርስቶስ ለምልክቱ ምን አለው? ኢየሱስም መልሶ እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም። ምን ካላለ በቀር ዳግመኛ ካልተወለደ ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። ክርስቶስ መለሰለት ማለት ነው። እንደ ይቀጥላል። አሁን ኒቆዲሞስ አለ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ተጀከተ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ሊወለድ ይችላልን? አለው ኒቆዲሞስ ክርስቶስ። አሁን ኢየሱስ ክርስቶስ ምን ብሎ መለሰ? እንዲህ ሲል እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ እርግጠኛውን መልስ ሰጠ። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ማለት ነው። ይህን ብሎ ነገረው። ከዛ በኋላ ምን አለው? ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። የተወለዱ ያስፈልጋቸዋል ስላሉ አታድንቅ አለው ኢየሱስ። አታድንቅ፣ ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲህ ነው። ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል? አሁንም አላመነ፣ የተከራከረ ነው። እንዴት ሊሆን ይችላል? ኢየሱስ መልሶ እንዲህ አለ፣ አንተ የእስራኤል መምህር ስትሆን ይህንን ነገር አታውቅም? ኒቆዲሞስ መልአኩ ለአይሁድ ይላል፣ የአይሁድ አለቃቸው ይላል።
እና አለቃቸው ይላል አባቶቻቸው በሶስት ነገር ነው ይላል። የአይሁድ አለቅነቱ የንጉሳን በአይሁድ ላይ በሶስት ነገር ነው። አንዱ ገዣቸው ነበር፣ አስተዳዳሪያቸው ነበር። እንዳሁኑ ዘመን የፓርላማ ተወካይ ነበረ ይላል። ትልቅ ስልጣን ነበረ።